ቦክሰኛዋ አንቺ ነሽ ቦክሰኛዋ? አሁን ወንድ ነው ብሩኬ በጥፊ ተመቶ ሐሰን ስለም በጥፊ አይመታም። ችግር የለውም መስተካከል የሚችል ነገር ነው። ግን ቅመምዬ ብሩኬ መቼ ነው የሚስተካከለው ታዲያ? መስተካከል አለበት እያልክ እኮ ይሄው አመት ሊሞላ እኮ ነው እንዴ ቡቡዬ። በአንተም ፊትም በቤተሰብም ፊት መናገር ፈልገው ነገር አለ ላይክ እኔ ንጽህናዬን ድሮም ንጽህና ብለናል፣ እኛም አምነናል። አሁን እኮ አንተ ነህ እኮ ነገራቶችን ወደዚህ የምትወስደው። አሁንም እንደዛው ነው። አይነት ችግር ውስጥ እንዳሌለብኝ በደንብ እያወቅኩኝ ሃይሚ ደግሞ እኔ ተረሳ ታረክ ስከር በጣም እንደዚህ ስትል የነበረውን አሁን እንደዚህ አምነህ የተቀበልከው ሃይሚ ምን እንደምትል ፊልንጓን ለማወቅ ነው። ምንድነው ነው ያልገባኝም የዚህ ድራማ መጨረሻ። ያንን ነገር እንድታቆም ይፈልጋለሁ በእውነት ሃይሚ የመሬን ነው። ያንቺ ነገር ሆኖብኝ አንቺ ሆነሽብኝ ነው። ታረጋት እንዲህ ብለውኝ ነበር፣ ሮም ነገሮኝ ነበር፣ በዚህ ወጥቶ በዚህ ወርዶ ምናምን ማለቷን አትተውም፣ አትልፋ ብሩኬ ማለት ነው። እየታገልኩ ያለሁት ከራሴ ጋርና እባክሽን ቅመሚ ከተረጋጊና ተረጋጋው። እዩ ከህይወት ስትወጣ ነው እንጂ ህይወት ውስጥ ላምጣት ልውሰዳት እያልክ እየተለማመጥ ከሷ በምንም ተአምር አትረጋጋም። በቃ አይሆን አለመታመን ያስጠላል ብያቸዋለሁ። አለመታመን ያስጠላል ስትለን እኮ እኛ ብሩክ ታማኝ ነው አልን። አንተ ደግሞ የእምነትን ቦታ እየታደረስከው እዩን ለምንስ በዚህ ልክ ትለማመጣታለ? እሺ የተለማመጥካትስ ለአንድ ነገር ነው ብለን አሰብን። ያሰብነውን ነገር ትናንትና አውጥተህ ግልብጥ አድርገህ ተናገርክ። ስለዚህ ምን ይሆናል አሁን እቅድና አላማ ብሩኬ? አሁን አንተ አሁን ሃይሚና ሐሰን የሚሉት ፎቶ ከተያዘብህ ቪዲዮ ከተያዘብህ ጭራሽ ቪዲዮም እስከመያጥሱማ ፋይል ምናምን ሲሉ ነበር እኮ ከቢኒ ጋራ ማለት ነው። ገና ወደ አቤት ጨረሱ ስንል ወደ ስር ብጥብጥ አይገቡም ድጋሚ። ቤተሰቦች ደግሞ ዛሬ ምንድነው ምነግራችሁ ነገር አለ። ለማንኛውም ማለት ነው ሰላም ጤና ይስጥልኝ ለኛ ወደ ቤተሰቦች እንዴት አላችሁ? እኔ ያለው ደህና ነኝ እግዚአብሔር ይመስገን። ይሄን ቪዲዮ ስጀምሩት ላይክ አድርጉት፣ ሰብስክራይብ አድርጉት። ቪዲዮ 10,000 ይታያል፣ ሰብስክራይቡ ግን 2,000 ምናምን ነው። ሰብስክራይብ አድርጉኝ፣ ምን ችግር አለው? ከመጣችሁ አይቀር ቪዲዮን ካያችሁት አይቀር ሰብስክራይብ አድርጉት። ሌላው ሲቀጥል ትናንትና በሃይሚም በብሩኬም እኩል የሆነ ሐሳብ ሰጥቻለሁ። ሃይሚ ላይ ያልኩት ሐሳብ ለምንድን ነው የቆረቆራችሁ ጥቁር በጎች ናቸው። ነጭ በጎች እንኳን እኔ አውቃቸዋለሁ። ጥቁር በጎች ግን ቆርቆሯቸዋል። ድሮም እኮ ከጥቁር ሰው እኮ ጥሩ ነገር አይገኝም። እኔ የተናገርኩት ነገር እኮ ትክክሉን ነገር ነው። እኔ እዩ ቤት ሄዳ ትኑር አላልኩም፣ ግን ይሄንን ሲስተም ተጠቅመው ሁለቱ አንድ ሆነው የዚችን እውነታ ማወቅ ይችላል። ስለዚህ ደግሞ እኔ ቤት ሄዳ አብራ ትኑር አላልኩም። ቤት ሄዳ እኮ ሲጀመር ቤት ውስጥ ሄዳ ከኖረች ልጁን አምኖ ከተቀበለ ቤት ውስጥ 2 ቀን 3 ቀን ኖራ ከዛ በኋላ ውጪ ሲላት ምናልባት እዩ ተንኮለኛ አይደለች፣ የልጅ አባት ነው አብሬ ኖር ያለውና ንብረት ልካፈለው ልትል ትችላለች። ይሄንን ተሳሳቢነት አላደረገውም ብሩኬ እውነት ለመናገር ማለት ነው እንጂ እኔ ቤት ትግባና ትኖር አላልኩም። ግን ምን እንደፈለገች የፈለገችውን ነገር ሃይሚ ከቅርብ ርቀት ማወቅ አለባት። እዛ ቤት ውስጥ እኔ ትግባ አላልኩም እኮ መግባት የለባትም። ግን እዛ ቤትም ገብታ እውነታው የሚወጣ ከሆነ የሚያግዘው መንገድ ምንድነው? ያንን ነገር ለምን ከጎኑ ሆና አትረዳውም? ሃይማኖት ታደሰ ያንን ሁሉ ጊዜ ለፍታለች፣ ጥራለች ይሄን ህይወት ለመኖር። ቤተሰብ እኔ እኮ ያልኩት እንደዛ እኮ ነው፣ ሌላ ነገር አይደለም። እንዴት ነው የምትረዱኝ? ሃይሚን አትረጃትም ወይ? ሃይሚን ለምን ሴት ሆነሽ እንዴት አትረጃትም ብላችኋል። ከዚህ በላይ መረዳት አለ እንዴ? ስለምረዳት እኮ ነው እስካሁን ድረስ ዋጋ የከፈለችበትን ያ ሁሉ ለሷ ብላ ሆስፒታል ገብታለች። ለሷ ብሎ ሆስፒታል ገብቷል ብሩኬ። ያንን ታሳቢነት አድርጌ እኮ ነው እኔ የተናገርኩት እንጂ እኮ ይሄንን ህይወት ብሩኬ ቻት አድርጎብሻልና በቃ ተይው ሂጂ ቤት ተከራይ ምናምን ማለት በጣም ቀላል እኮ ነው ሃይሚን ለማገዝ። በጣም ቀላል እኮ ነው ሃይሚ በቃ ብሩኬን ታዩ ቤት ተከራይተሽ ኑሪ ምናምን። ሲጀመር ቤት ተከራይታይ መኖር አቅም እኮ አይደለም እኮ እሷ ብሩክ ጋር አብራ የሆነችው አይደል እንዴ? ስለምታፈቅረው ስለምትወደው ነው። የምታፈቅረውን የምትወደውን ሰው ደግሞ ዛሬ ይሄ ችግር ገጠመውና በቃ አያስፈልግም ቤት ተከራይ ያላችሁ ሰዎች ትክክል ናችሁ ማለት ነው? ትክክል አይደላችሁም። ምክንያቱም ለምን ያ ሁሉ ዋጋ ለምን ከፈለችበት ላትኖርበት ነገር እንዴት በዛ ልክ ሚዲያ ላይ ብዙ ነገር የሆነችበትን ሰው በርግጥ ምንም ሆኖ ምን ሰው ተዋልዶም ይለያያል። ለምን ትለያይ አላችሁ እያልኩ አይደለም። የተሰማችሁ ነገር የመናገር መብት አላችሁ። ግን እኔ ደግሞ ያልኩት
እሱን በመታጣጥለው እሱን ለምን እንለያይ እንኳን ስትል እዩ ደስ ነው የሚላት ተተወችልኝ እያለች ማለት ነው። ሶ አሁን ደግሞ እሷ ጥፊው ቅንብር ነው ባይዘወይ ማለት ተናደሽ ተቃጠሽ እኔ ምን አቃጠለኝ? እኔ እኮ ለኔ እኮ ወንድሜ ነው ብሩክ እንጂ ምንም እኮ አይደለም ማለት ምን ያቃጥለኛል እንዴ? ከተቃጠልኩማ በቃ እሱ በጥፊ ስትለው ከተቃጠልኩማ ስስመው መቃጠላለሁ ማለት ነው። በቃ እንደዛ ከሆነ የምታስቡት ምንኛ አስተሳሰብ ነው የምታስቡት? እኔ እኮ ለራሷ እኮ ነው ታክብረው ያልኩት ለራሷ ነው። ክብሯ ለራሷ ነው ለኔ አይደለም። ሲቀጥል ደግሞ ጥፊው ለማሳመኛ የመጣ ነገር እኮ ነው። ምንም ያቺ ጥፊ ወንድ ልጅ እኮ ነው ብሩኬ። ከዚህ በላይ ወንድ ቦክስ ይመታ የለ እንዴ? ግን ለራሷ ክብር ለራሷ እንዲኖራት ነው ለሚያያ ሰው እንዲኖራት ነው እንጂ እኔ ያ ጥፊ ብሩክ አሞታል ብያለሁ። ወንድ ልጅ በቦክስ ይመታ የለ እንዴ? ምንድነው ችግሩ? ያቺ ጥፊ እኮ ለሱ ምርቃት እኮ ናት። ይሄ ረስታችሁት ነው እንደ ቁም ነገር አድርጋችሁት ተቃጥል የተናደሽ ያላችሁ ሰዎች ግርም ብሎኛል በጣም ማለት ነው። እኔ ለራሷ እንድትከበርበት ነው እንጂ ያቺ ጥፊ ለብሩክ ምንም ጨዋታ ቃቃ ጨዋታ እኮ ናት። በቃ ማስፈራሪያ፣ ይሄ ዝንብ ከፊታችሁ ላይ እንዲነሳ እንደዚህ ስትሉት እንደዛ ነገር ነው እንጂ ይሄ ጥፊ አይደለም ሲጀመር ማለት ነው። ግን ያው ለማክበር ያክል ነው። ግን እናንተ እንደ ቁም ነገር አይታችሁት ከብሩኬ ጋር ሁሉ ለጨዋታ እግሯን ያነሳችሁን ከዚህ በፊት ሲጠፋጠፉ የነበሩት አወጣችሁታል። ቁም ነገሩ ምንድነው? አያስተምርም እኮ አይደል እንዴ? አሁን ቁም ነገር ትምህርት ቢኖረው አታውጡትም። ይሄ ሁሉ ምንድነው? በቃ ብሩክ የተዋረደ በቃ ይሆናል አለ ዝቅ ያለ አረ ያንገበግባችኋል ገና ቂጣችሁ እስኪቃጠል ስለምትወዱት እኮ ነው። በዚህ ልክ ሌላ ሴት ሲመጣ ግብግብ እኮ ነው የምትሉት። የምሬን ነው እግዚአብሔር። የእናንተ ህይወት ራሱ አያንገበግባችሁም። ለሃይሚ ያስፋችሁ ሳይሆን እንዴት ብሩኬ እንዴት እንደዚህ ይሆናል እንዴት ከሌላ ጋር ይሆናል እያላችሁ በጣም ነው የምትንገበግቡት። ስንት በግ ተቃጠለ በዚህ ወር እንኳን ማለት ነው። ስንት በግ እርር ያለው ማለት ነው። ጥቋቁር በጎች ናቸው፣ ነጫጮቹን አይመለከትም ጋይስ። ጥቋቁር በግ አለ ምናቸው የማይታወቅ ወዴት እንደሆኑ የማይታወቁ ሶ ሃይሚ ቤት ትከራይ ያላችሁ ሰዎች ትክክል አይደላችሁም። ሃይሚ ቤታታ ሃይሚ መኖር አቅቷት ምናምን አይደለም ብሩክ ጋር ይመጣ። ያንን ነው ማሰብ ያለባችሁ። ለፍቅር ነው ዋጋ እየከፈለችው ነገ ለምትኖረው የነገ ህይወቷን ለምታሳምርለት ሰው ነው አብራ ብዙ ነገር የሆነችው ፌንት የወደቀችው ሆስፒታል የገባችው ለምትወደው ሰው ነው። ሶ ያንን ሰው ስተቱን እያስተካከለች ይሄንን ነገር እውነታ ማውጣት ነው እንጂ እራቂው ሂጂ ድሮ ነበር እንደዛ ማለት ያለባችሁ በፊት ነበር። አሁንማ ምን ዋጋ አለው? ድስት ጥዶ ማልቀስ ምን ይሰራል? አሁን ምንም ጥቅም የለም። አሁን እኮ ካጠገቡ ብትሄድም በርኗ ነው የሚሄደው። ሲቀጥል ደግሞ የቡቡ እህቶች ማለት ነው እኛ ሁሌም አሸናፊ ነን። ምንም ቀር ሌላችሁ አይገባም። ሁሌ አሸናፊ እኮ ነን እኛ። ሁሌ አልቅሰው እኮ ነው እኛ ጋር መተው እግር ስመው የሚገቡት። ይሄን አታውቁም እንዴ? ሁሉም ማለት ነው። ስለዚህ ሁሌም እኛ አሸናፊ ነን እስካሁን ድረስ። አሁንም ደግሞ እናሸንፋለን። ብሩክ የእዩ ልጅ ለየሱ ልጅ ከሆነች ብቻ ነው እኛ አንገታችንን የምንደፋው። ከዛ ውጭ ግን ምንም አንገት የሚያስደፋ ነገር የለም። ዘንድሮም ቀና ብለሽ ታወሪያለሽ። አረ ተው እንጂ ቀን በደንብ ነው የማወራው። ደረቴን ግርብጥ አድርጌ መቼም የእዩ ልጅ የብሩክ ልጅ አትሆንም። መቼም ሲያምራችሁ ይቀራል። መቼም ነው ሃይማኖት ታደሰ ዛሬ ሄድልኝ ውጣልኝ ብትል ከብሩክ ተለይታ ለደቂቃ እንኳን ማትቀመጠው አስረግጬ ነው የምነግርሽ እያንዳንድሽ ማለት ነው። ብሩክም እንደዛው ሃይሚ ካጠገቡ እንድትርቅ አይፈልግም። የሁለቱንም አስረግጬ ነግርሻለሁ። ተሳደብሽ አልተሳደብሽ ምንም አታመጭም። ምንም እኔ ሲስ አይለጠፍብኝም። እኔ ነኝ በገባይ ልክ የመናገር መብት አለኝ። ገብቷችኋል? ትለያይ ትሂድ ምናምን ድሮ ነበራ መሄድ ያለባት ድሮ። የመኖር አቅም እኮ አይደለም እኮ እሷ ወደ ብሩክ የመጣችው አይደል? ፍቅር ነው ያመጣት አይደል? ስለሚፋቀሩ ስለሚዋደዱ ነው። አሁንም ደግሞ ችግራቸውን በፍቅር መፍታት አለባቸው። እኔ እንደዛ ነው ያልኩት እንጂ ሌላ ነገር ምን ጨምሬ ነው እንደዛ። አንቺ ደግሞ ለሴት አታስቢም። እናንተ እኮ ዛሬ ለሴት አስባችሁ የምታራግቡት እኮ ነገ ብሎክ ስትደረጉ ነው ማያችሁ። ይሄን አታውቁም? ይሄን ረሳችሁ እንዴ? ለምን የባሏ ነገር ሃይሜ ይሆንላትማ። እናንተ ግን ባያችሁት ልክ ነው ጠላትነት እየሆናችሁ የምታወሩት። ግን ደግሞ ይሄ ነገር እንደሚያልፍ ማወቅ አለባችሁ። የምታውቁ ሰዎች አላችሁ፣ እናንተን አይመለከትም። ሌሎች አላችሁ፣ ከጥቋቁር በጎች አላችሁ፣ ነጫጮቹን አይቀላቅልም። ስለዚህ ላም ምናምን ያልሽ ኮሜንት ስር ምጽፊው እኔ ላምን ቢሆንም ትክክለኛውን ፍርድ ነው የምፈርደው። ትክክለኛውን የነገ ህይወታቸው የሚያሳምርላቸውን ነገር ነው የምፈርደው እኔ። ገብቷችኋል አይደለ? አሁን ሃይሚ እንዲህ በመቆጣት ምናምን አሁን ስንት ነገር ካለፈ በኋላ ምን የሚለወጥ ነገር አለ? ምንም የሚለወጥ ነገር የለም። ይልቁንስ በብልሃት ሆኖ
ነገራቶችን ማስቆም። በቃ ውሳኔ እኔ ያልተመቸኝም ይሄን ነገር ማድረግ የለብህም ይሄን ነገር ማለት ትችላለሽ ሃይሚ እንጂ ጉትት ምትሄድልኝ ይሄ ምንም አይዲያው ላይ አይሄድም ከአይዲያው ጋር። ምን ህፃን ልጅ አይደል ብሩኬ እንደዚህ በጥፊ ተመቶ ሄድልኝ ምናምን ተብሎ የሚጎተተው እሱ ህፃን አይደለም። ሙሼ እንኳን የማታረገው ነገር ነው አሁን ማለት ነው። ለምን አደጋ በቃ ህፃን ልጅ አይደለም። ህፃን ልጅ ነው እንደሱ የሚደረገው። ገብቷችኋል? እኔ የሚያስተምረውን ነገር ነው የተናገርኩ ለእናንተ በሚገባችሁ ልክ ለማስረዳት ሞክሬያለሁ በተቻለ መጠን ማለት ነው። እናንተ ደግሞ ወደ ሌላ ወስዳችሁት የስድብ ናዳ የስድብ ጋጋታ በጣም የተገረሙ ምን ሆነው ነው እስከምል ድረስ ማለት ነው። ገብቷችኋል? ስለዚህ አሁንም ቢሆን መረዳት ያለባችሁ ይባስ ልቁንስ አሁን ነገራቶች ሁሉ ጥምጥም ምን ያሉት አንደኛ ብሩኬ ምን እንደሚፈልግ በራሱ መንገድ ያሰበው ነገር ትክክል አልነበረም። እሱንም ለዩ አውቶ ከናገረ እዩ ካሁን በኋላ ምን እንደምትል አይታወቅም። ሲቀጥል እሷ ፋይል ካላትም ደሞም ከዚህ በፊት ፋይል ነበር ምናምን እያለች ነበር። አሁንም እሱ ነገር ስላለ ነው እንጂ በዚህ ልክ የተከራየላትን ቤት አልኖርም እዚህም አልኖርም ብላ ልክ የማይፈልገውን ነገር እፈልገዋለሁ ቤት አብሬ እኖራለሁ ያለችው ማስፈራሪያ ስላላት ነው። በድራማው መልክ ነው የምላችሁ እንጂ ብሩክ አለማየሁ ምን ሁሉ ነገር ግልጽ እኮ ነው። ምን አዲስ ነገር አለ? ወንድ ልጅ እኮ ነው። ምን ችግር አለበት? ሴት ልጅ ትጨነቅ እንጂ የሆነ ነገር ካለብህ የሆነ ነገር ካለብህ ደግሞ አሁን በሰለጠነ ጊዜ ካብኬት ባለበት ጊዜ ለዛውም ማለት ነው። እንደዛ ብለው ሊመጡ ፈልገው ነው እንጂ አሁን ያንን አይዲያ ትላንትና እንደዛ ቀይ ሰው የመጡት ምንም አዲስ ነገር ኖሮ አይደለም። እያንዳንድሽ ደስ አይበልሽ። ነገ እኮ ትመጣላችሁ እኮ ወደ ብሩክ አለማየሁ ናችሁ ሁላችሁም። ይሄ ታወቀ እኮ ነው። ዛሬ የምትዘለዝሉ ዛሬ የምትነክሱት እናንተ እኮ ሲጀመር ለሃይሚ እያሰባችሁ አይደለም እኮ አለ አይደል? እሱ የሚወድቅ እሱ የሚጠላ እየመሰላችሁ ነው። ግን ደግሞ እሱ አይጠላም አይወድቅም መቼም ማለት ነው። መቼም አይወድቅም። ግን እናንተ ወይ ከሃይሚ እንዲለይላችሁ ማታረጉት ጥለት የለም። በተለይ አንዳንድ ሰዎች ኧረ በስመ አብ ምንድነው? እሷን ስለተወሱ ልትወስዱት ነው ወይስ እሷ ከሱ ስለሰለየች እሷን ልትወስዷት ነው? ለወንድማችሁ ላጎታችሁ እኔ አይገባኝም። አንዳንዴ የምታረጉት ነገር ማለት ነው። በቪዲዮም እኮ የሆነ ትክክለኛ የሚያስተምር ነገር መናገር አንድ ነገር ነው እንጂ እነሱን የሚያራርቅ ነገር ማውራት ምን ያስፈልጋል? ስላልናቸው እኮ አይራራቁም፣ ስላልናቸው አይቀራረቡም። ይሄ አውቃለሁ። ግን በቪዲዮ ትክክል ደግሞ መሆን የሌለበትን መሆን የለበትም እያልን ነው መጓዝ ያለብን። ገብቷችኋል ጋይስ? ዛሬ እንግዲህ ምን አይነት ሀሳብ ይዘን እንደምመጣ አናቅም። የሐሰን ወዳጅ የብሩኬ ወዳጅ ሐሰን ብቻ ነው ላላችሁ፣ ሐሰን ለራሱ አይዲያው ነው እንጂ የሚያስተካክለው ለማንም ማንም ጥሩ ሀሳብ የለውም በዚህ ሰዓት ማለት ነው። ማንም ከብሩክ ጎን ሆኖ ችግሩ በዚህ ትወጣዋለህ በዚህ ትገባለህ የሚል ሰው እኔ እስካሁን አንድ ሰው አላየሁም ከራሱ በስተቀር። ራሱ ነው ያችን ችግር ወጥቶ ወደ ፍቅረኛው በንጹህ ፊቱ መቆም የሚፈልገው ራሱ ብቻና ራሱ ነው። ሌላ ሰው ማንም ሰው እኔ አላየሁም። ፍፄም አይቻለሁ ትላንት የሰራውን ቪዲዮ፣ ቤኪንም አይቻለሁ። እንደውም ለቤኪ ማስረጃ ደርሶታል ምናምን ነገር ሲባል ነበር። በቃ ብዙ ነው የሚወራው። ግን ያም ሆነ ይህ ብሩክ አለማየሁ ራሱን ንጹህ የሚያደርግበት መንገድ ብዙ ነገር እየሞከረ ነው። ግን ደግሞ ከጎኑ ሰው የለም። ሃይሚም ልትረዳው አልቻለችም። ለምን አልተረዳችም እያልኩ አይደለም። ይሄ ድራማው ስታይል ስለሆነ፣ እንደዛ ካልሆነ ደግሞ ምን ድራማ አይሰራማ። ሲጀመር የነሱ መበጣበጥ ያስፈልጋል። እንደዛ ስለሆነ ነው። ስለዚህ ብዙም አሽቃባጮች ደስ አይበላችሁ ማለት ነው። ያው ሰከን ለማለት ሞክሩ። ነገም ያው አብራችሁ ስለሆናችሁ በሚለው ሐሳብ ያስብላችሁ ነው እንጂ እኔ ለእናንተ ባላስብ እኔ አልመክራችሁም። እና ምንም አዲስ ነገር የለም። ዛሬ ጨነቀኝ ዛሬ ጠበበኝ የምትሉ ኮመንት ስራላችሁ ፈታ በሉ። ምንም አዲስ ነገር የለም። ምንም ማለት ነው። ምንም አይመጣም። በሃይሚና በብሩኬ መካከል ምንም ነገር የሚመጣ የለም። ጸበሉ ሰዱት ምናምን ጸበል መቀለጃ ነው እንዴ? ጸበል እኮ ትክክለኛ ሰው የታመመ የሚፈወስበት ነው እንጂ ድራማ የሚሰራ የሚፈወስበት እኮ አይደለም እኮ። ጸበሉ ሰዱት እንደዚህ ብሉት እንደዚህ በሉት ብላችሁ የምትጽፉ ሰዎች ደግሞ ራሳችሁ እንዴት ነው? ውስጣችሁ ጤነኛ ነው ወይስ እንዴት ነው? አልገባኝም። ጸበል መፈወሻ ክብር ያለው ነው። ጭራሽ ቪዲዮ መስራታቸው ሳያንስ ጸበሉ ሰዱት እያላችሁ ደግሞ ታበረታታላችሁ። ድፍረታችሁ እንዴ! ተው እንጂ ሃይማኖታችን ይከበርልን። ይቅርታ። ብሩክ አለማየሁ ጤነኛ ነው በጣም ምንም አልታመመም፣ ምንም አልሆነም። ሕክምና ኦኬ ይቻላል፣ ችግር የለም። ለድራማ ያስኬዳል። ለድራማ ጸበል ግን አያስኬድም። ምን ሆናችሁ ነው እንደዚህ እያላችሁ ኮመንት ስር የምትጽፉት? ጸበል እንዲገባ ባካችሁ እንደዚህ እርዱን ምናምን። ምን ሆነ ብሩክ አለማየሁ? በጣም ጤነኛ እኮ ነው በጣም። እንደውም ጤነኛ ያልሆኑት በዙሪያው ያሉ ሰዎች ናቸው። በዙሪያው ያሉ ሰዎች ጤነኛ አይደሉም። እነሱ ናቸው አማኑኤል የሚያስፈልጋቸው ከተባለስ ማለት ነው። ግን ደግሞ በድራማ አማኑኤል አያስፈልግም። ገብቷቸዋል። በድራማ ጸበል አያስፈልግም።
ስለዚህ እውነታውን ለማውጣት ሃይሚ ከብሩኬ ጎን ብትሆን የተሻለ ነበር። ግን ደግሞ ዛሬ ዩመታ መስቀልቅሉን ስለምታወጣው ከጎኑ አልሆነችም። ገባችሁ? ለምን ትላንት እንዲህ ብለሽዋል ትላለች። አሁን ሌላ አጀንዳ ትቀይራለች። እሷ የምትፈልገው እሱ ጋር የሚያቀራርባትን ነገር ብቻ ነው። ግን ደግሞ እሱ ብልጥ ሲሆን እሷም ደግሞ ብልጥ ትሆንበታለች። ቤት ከገባች እዩ የልጄን እካፈላለሁ ብላ እንደዛ ያፈሩትን ንብረት ልትካፈላቸው ትችላለች። ብሩኬ ደግሞ ይሄን አላሰበም። የሱን ብልጠት ብቻ ነው ያሰበው። ይሄንን ነገር እንደማገዝ ሃይሚ እንትን ብላ በቃ ያልሆነ ነገር ለሱ ስም ትሰጠዋለች። እንደዛ ሆነ እኮ ድሮ ነበር መስጠት ያለባት። ድሮ ከነ ክብሯ እያለች እንደዛ ስንት ቀን ሙሉ ሆስፒታል አስገብታት እንደዛ ክብሯን አውርዳባት ዛሬ እሷን በዚህ ልክ ተደዳላ እንድትኖር ካደረገቻት በኋላ ለብቻዋ ቤት ተከራይ ብሩክን ተይው እንደዚህ ነው። ኧረ ይሄ ምንም አያስኬድም። እናንተ ራሱ ምክራችሁ ራሱ ይሄ አይረባም። ይሄ ምክራችሁ ኤክስ ነው። የምሬን ነው። እና እኔ እዚህ ተቃጠልሽ ላላችሁኝ እኔ አልቃጠልም። ቻናሌን ላይክ አድርጉልኝ፣ ሰብስክራይብ አድርጉልኝ። አለን እስከመጨረሻው እናያለን። ምንድን ነበር እናያለን እንፈርዳለን። እናያለን እንፈርዳለን የሚባል ተረት አለና እሱን ጋብዣችኋለሁ። ለማንኛውም እኛ ወድ ቤተሰቦች አመሰግናለሁ። መልካም ምሽት። ጥሩ ነገር የምንሰማበት ጊዜ